በኳታር የወታደር ሄሊኮፕተር ተከሰከሰ ይላል። Qatar military helicopter crashed. 7 dead after technical malfunction during routine flight ይላል። በኳታር የወታደራዊ ሄሊኮፕተር መከስከሱ ተገለጠ። የዜና ምንጮች የኳታር ባለስልጣናትን ጠቅሰው እንደዘገቡት ሄሊኮፕተሩ የቴክኒክ ብልሽት እንዳጋጠመው ተናግረዋል። አደጋው በተከሰተ ጊዜ 7 ሰዎች እንደነበሩ ይታወቃል ብለዋል። የተከሰተው ሄሊኮፕተሩ ወታደራዊ ግዳጅ ላይ በተሰማራበት ወቅት ነው። በኳታር የሀገር ውስጥ ጉዳይ ሚኒስቴርን ጠቅሶ የገለጸው ዘገባ እንዳመለከተው የነፍስ አድን ሰራተኞች በአደጋው ስፍራ መሰማራታቸው የተገለጸ ሲሆን አደጋው በተከሰተ ጊዜ 7 ሰዎች እንደነበሩ ተጠቅሷል። የአደጋ ሰራተኞች የነፍስ አድን ሰራተኞች 6 ሰዎችን ማግኘታቸው ተገልጿል። በነፍስ አድን ስራ ውስጥ የተሰማሩ ሰራተኞች 6ቱን ማግኘታቸውና 7ኛው ሰው አለመገኘቱን ዘገባዎቹ ጠቁመዋል። Qatar military helicopter crashed. 7 dead after technical malfunction during routine flight